ጤና ይስጥልኝ። ዛሬ ኢትዮጵያ በ2050 የት ልትደርስ እንደምትችል የምናይ ይሆናል። ዓለም በፈጣን ለውጥ ውስጥ ናት። በዚህ ለውጥ መሃል ደግሞ አንዲት ጥንታዊት ምድር አዲስ ማንነቷን እየቀረጸች ትገኛለች። ኢትዮጵያ የሰው ልጅ መገኛ ብቻ ሳትሆን የነገው የአፍሪካ የብልጽግና ተምሳሌትም እየሆነች ነው። ዛሬ ወደፊት እንጓዛለን። የ2050ዋን ኢትዮጵያ እናያለን። የቴክኖሎጂ ማዕከል፣ የኢንዱስትሪ መናኸሪያና የሀገሪቱ የሰላም ምሰሶ የምትሆነውን የአፍሪካ እንቁ ኢትዮጵያ። ይህ የህልም ጉዞ አይደለም፣ ዛሬ የተጀመረ ስትራቴጂክ እውነታ እንጂ። በ2050 ዓ.ም ኢትዮጵያ በተለይም የቴክኖሎጂውን ዘርፍ መሰረት አድርገን ስናስብ አሁን ካለችበት ፈጽሞ የተለየችና እጅግ ዘመናዊ ሀገር ልትሆን እንደምትችል የሚያሳዩ ብዙ ተጨባጭ ማሳያዎች አሉ። መንግስት አሁን እየቀረጻቸው እንደ ዲጂታል ኢትዮጵያ 2030 እና የሰው ሰራሽ አስተውሎት ፕሮጀክቶች ፍሬ አፍርተው በ2050 የሚከተለውን ገጽታ ልንመለከት እንችላለን። አንደኛ፣ ስማርት አዲስ አበባ። በ2050 አዲስ አበባ ስማርት ሲቲ ትሆናለች ተብሎ ይጠበቃል። የትራንስፖርት ስርዓቱን ስንመለከት አብዛኛው ትራንስፖርት በኤሌክትሪክ የሚሰራ ይሆናል። ሰው አልባ ተሽከርካሪዎች አውቶኖመስ ቬሂክልስ እና ዘመናዊ የባቡር መስመሮች በከተማዋ መንቀሳቀስ ይጀምራሉ። ዲጂታል ቫን ሰርቪስ የተባሉ በሞባይል መተግበሪያ የሚታዘዙ የህዝብ ማመላለሻዎች በስፋት ይኖሩናል። የከተማ አስተዳደሩ የውሃ፣ የመብራትና የቆሻሻ አወጋገድ ስርዓትን በሴንሰሮች አማካኝነት በኮምፒውተር ይቆጣጠራል። ለምሳሌ የቆሻሻ ገንዳዎች ሲሞሉ ለቆሻሻ አንሺ መኪኖች በራሳቸው መልእክት እንዲልኩ ይደረጋል። ሁለተኛ፣ የዲጂታል ኢኮኖሚ ዘርፍ ላይ ስናይ አሁን ያለው የቴሌብርና የባንኮች ፉክክር በ2050 ሙሉ ለሙሉ ወደ ገንዘብ አልባ ካሽለስ ማህበረሰብ ይቀየራል። የገንዘብ ዝውውሩ ላይ ስናወራ ወረቀት ገንዘብ መያዝ እንደ ታሪክ ሊወሳ ይችላል። ማንኛውም ግብይት ከትንሽ ሱቅ እስከ ትልቅ ኢንቨስትመንት በዲጂታል መንገድ ብቻ ይፈጸማል። ሌላው የመሬት ካርታ፣ የትምህርት ማስረጃ እና የሕክምና መረጃዎች በብሎክቼን ቴክኖሎጂ ተመዝግበው ስለሚቀመጡ ማጭበርበርና ቢሮክራሲ ሙሉ በሙሉ ሊጠፋ እንደሚችልም ይገመታል። ሶስተኛው፣ ግብርናና የአየር ንብረት። ስትራቴጂው ግብርናን ከህልውና ማቆያነት ወደ ቢዝነስ ይቀይረዋል። የቨርቲካል ፋርሚንግ ጥያቄም እዚህ ጋር ትልቅ ምላሽ ያገኛል። የቨርቲካል ፋርሚንግ ለምን አስፈለገ? ጥቅሞች ውስጥ ምንድን ናቸው? አንደኛ፣ የቦታ እጥረት። በከተሞች ውስጥ የእርሻ መሬት ስለማይገኝ ወደ ላይ በተደራረቡ መደርደሪያዎች ምርትን የማምረት አማራጭ መንገድ ነው። ይህ ዘርፈ ብዙ የሆኑ ጥቅሞች ሲኖሩት ከእነሱ ውስጥም የውሃ ቆጣቢነት፣ ወቅትን አለመጠበቅ ይነሳሉ። ዓመቱን ሙሉ ምርት እንድናገኝ ያስችለናል። እስከ 90% ውሃም እንድንቆጥብ ይረዳናል። ቨርቲካል ፋርሚንግ በኢትዮጵያ ወደፊት ትልቅ ለውጥ ያመጣል ተብሎ የሚጠበቅ ዘርፍ ነው። በተለይም እንደ አዲስ አበባ ባሉ ትልልቅ ከተሞች ለምግብ ዋስትናና ለወጣቶች ስራ ዕድል ፈጠራ ትልቅ ሚና ይኖረዋል። ፕሬሲሽን ፋርሚንግ ገበሬዎች ማዳበሪያና ውሃ በዘፈቀደ አይበትኑም። በድሮን እና በሳተላይት የኢትዮጵያ ስፔስ ሳይንስ ኢንስቲትዩት በሚያመጥቃቸው ሳተላይቶች ታግዘው ለእያንዳንዱ ተክል የሚያስፈልገውን ልክ ብቻ ይሰጣሉ። አረንጓዴ አሻራ። አሁን የሚተከሉ ዛፎች በ2050 ትልቅ ደን ሆነው ኢትዮጵያ ካርበን መሸጥ፣ ካርበን ትሬዲንግ ከዓለም ትልቅ ገቢ የምታገኝበትን ኢንዱስትሪ ይፈጥርላታል። አምስተኛ፣ የአረንጓዴ ኃይልና የኢንዱስትሪ መረብ። ኢትዮጵያ በ2050 የምትመራው በነዳጅ ሳይሆን በታዳሽ ኃይል ነው። ይህ ስትራቴጂ ኢትዮጵያ የአፍሪካ ባትሪ እንድትሆን ያደርጋታል። የኃይል ምርቱ ከ60,000 ሜጋዋት በላይ የኤሌክትሪክ ኃይል በማመንጨት ለጎረቤት ሀገራት ለመሸጥና ግዙፍ የብረታ ብረትና የኬሚካል ኢንዱስትሪዎችን በዝቅተኛ ወጪ ለመንቀሳቀስ ይውላል። የአረንጓዴ ኢኮኖሚ በስትራቴጂው መሰረት ማንኛውም ኢንዱስትሪ የሚገነባው አካባቢን በማይበክል ኔት ዜሮ ኢሚሽን ቴክኖሎጂ ነው። አምስተኛ፣ ጤናና ትምህርት። እዚህ ላይ ቴሌሜዲሲን የሚነሳ ይሆናል። በገጠር ያሉ ታካሚዎች አዲስ አበባ መምጣት ሳያስፈልጋቸው በየወረዳው ባሉ ዘመናዊ ክሊኒኮች ሆነው በአዲስ አበባ ወይም በውጭ ሀገር ካሉ ስፔሻሊስት ዶክተሮች ጋር በቪዲዮ ይታከማሉ። ሌላው ምናባዊ ትምህርት ነው፣ ወይም ቪአር ለርኒንግ እንለዋለን፣ ቨርቹዋል ሪያሊቲ ለማለት ነው። ተማሪዎች በክፍል ውስጥ ብቻ ሳይሆን በቨርቹዋል ሪያሊቲ ቪአር መነጽሮችን በማድረግ
የታሪክ ቦታዎችን ወይም የሳይንስ ቤተ ሙከራዎችን በምናብ እንዲገኙ ሆነው ይማራሉ። ሌላው ማንሳት የሚጠበቅብን ነገር በዚህ እድገት ውስጥ ስንገኝ ምን ሊያሰጋን ይችላል? ይህ ሁሉ መልካም ነገር ቢኖርም በ2050 ፈተናዎችም ይኖራሉ። የሳይበር ደህንነት ወይም ሳይበር ሴኩሪቲ የምንለው ነው አንዱ። ሀገሪቱ ሙሉ በሙሉ በኢንተርኔት ስትተሳሰር ለሳይበር ጥቃት የመጋለጥ እድል ይጨምራል። ሌላው ስጋት የስራ አጥነት ነው። ሮቦቶችና የኤአይ ብዙ ስራዎችን ሲረከቡ ያልተማረው የሰው ኃይል ከስራ ውጭ ሊሆን ይችላል። ለዚህ ነው 5 ሚሊዮን ኮደርስ የተባለው የመንግስት ፕሮጀክት ወጣቶችን ለኮዲንግ እና ለቴክኖሎጂ ስራዎች ለማዘጋጀት አሁን የተጀመረው። የ2050 ስትራቴጂክ እቅድ ወረቀት ላይ የተቀመጠ ጽሑፍ ብቻ አይደለም። ይህ እቅድ እንዲሳካ ግን 3 ነገሮች ያስፈልጋል። ሰላም፣ ጠንካራ ተቋማትና የዜጎች ቁርጠኝነት። ኢትዮጵያ በ2050 ዓለም የምትቀናባት፣ ዜጎቿ የሚኮሩባትና አፍሪካ የምትመካባት ሀገር ትሆናለች። ይህ ጉዞ ዛሬ ይጀምራል። ይህ የዛሬው ትንታኔያችን ነበር። እናንተስ በዚህ ስትራቴጂክ እቅድ ውስጥ የእናንተ ሚና ምን መሆን አለበት ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ውስጥ አስቀምጡልን። ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ፣ ሰብስክራይብ ማድረጋችሁንም አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።